ከዚህ በኋላ በሞትም አይቆጨኝም። እኔ ምንም የሰራሁት ነገር የለም። ሰርቷልም ለምትሉኝ ግለሰቦች በእኔ ውስጥ እየሰራ ያለው ፈጣሪ ነው። ከኔ የሆነ አንዳችም ቅንጣት ታክል ተግባር የለም። ሰውን ለመርዳት ሰው መሆን ብቻ በቂ ነው። እየሰጣችሁና ደግነታችሁን እያሳያችሁ እየረዳችሁ ያላችሁ ደጋግ ኢትዮጵያውያን በእናንተ ውስጥ ፈጣሪ እየሰራ ነው ማለት ነው። ከመልካም ተግባር ጎን እየቆመ ሁሉ ከፈጣሪ ጎን እየቆመ ነው ማለት ነው። ዶክተር ቢኒያም እያመመው ከህመሙ ጋርም እየታገለ አንድ ቀን አመመኝ ደከመኝ ሰለቸኝም ሳይል የተደላደለ ኑሮን ዝርግፍ አድርጎ ትቶ ነው ለመልካም ስራ ራሱን የሰጠው። እያመመው እንደሆነ እንኳን የታወቀው አብረውት ከሚሰሩ የቅርብ ሰዎች ሾልኮ በወጣው መረጃ ነው። እያመመህ ነው፣ መታከም አለብህ፣ ለራስህ ትንሽ ጊዜ እንኳን መስጠት ይኖርብሃል ተብሎ ለቀረበለት ሐሳብም ስለራሱ ምንም ሳያወራ ጆሮ ዳባ ልበስ ብሎ አልፎ ሂዶ መረዳትና መታገዝ ስላለባቸው ወገኖቻችን ነበር የተናገረው። ይህ የበጎነት ጥግ ነው። እንደ ሻማ እየቀለጠ ሌላው ብርሃን መሆን መቻል ከፈጣሪ ነው። ለመቄዶንያን በገቢ ማሰባሰቢያ ላይ የታየው መረባረብ፣ የኢትዮጵያዊነት ስሜት፣ ለመረዳዳት መሯሯጥ፣ ሕፃኑ ወጣት፣ እናት አባት የተሳተፉበት በጎነት የነገሰበትን ቤት ሲመለከትም ይህ በጎ ሰው አላስቻለውም። አነባም። ምናለ ሀገራችን ኢትዮጵያ ዶክተር ቢኒያም የገነባውን የበጎነት፣ የመተሳሰር፣ የመረዳዳት፣ የአንድነት ጎጆ በሆነች በገቢ ማሰባሰቢያ ላይ ዛሬ ይህ በጎ ሰው አላስችል ብሎት በእንባ በተናገረው ሁሉም በእንባ ተራጩ። ዶክተር ቢኒያም ምን አለ? መደመጥ ያለበት ጉዳይ ነውና ወደ እናንተ እናደርሳችኋለን። የ8 ወር ነፍሰ ጡር ሚስቱን ያጣው ባል በፌስቡክ ገጹ ያስተላለፈው እጅግ ልብ የሚነካ መልእክት የብዙ ኢትዮጵያውያን ልብ የነካ እንደነበረም ይታወቃል። ይህቺ ሚስኪን ባለቤቱም የቀብር ስነ ስርዓቷ ተፈጽሟል። በዚህ የቀብር ስነ ስርዓት ላይም ይህ ተስፋውን የተነጠቀው ባል የተናገረው አሁንም ህዝቡን በእንባ አራጭቷል። ይህ አሳዛኝ ግለሰብ ያለበት ሁኔታ ህልሙን ህይወቱን ያጣም ይመስላል። ይህ ለብዙዎች የምንወደውን ማጣት ምን ያህል እንደሚያምና ማድረግ እየቻለን ያላደረግነውን ሁሉ ከረፈደ የማይድን ጠባሳ ጥሎብን እንደሚያልፍ ያሳየ ነው። የ8 ወር ነፍሰ ጡር ባለቤቱን ያጣው በቀብር ስነ ስርዓቱ ላይ የተናገረውን የሰሙትን ሁሉ ሳያስቡት እንባቸው እንዲፈስ ያደረገውን ንግግር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የእውነት ቲዩብ ቤተሰቦች በያላችሁበት ሁሉ ሰላማችሁ ይብዛ እያልን ከላይ ያስደመጥናችሁና ሌሎች አሁናዊ የተመረጡ ትኩስ መረጃዎች ወደ እናንተ እናደርሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጋበዝን። ቪዲዮውን ላይክ፣ ሼር እንድታደርጉም በትህትና እየጠየቅን ወደ መረጃዎቹ ተሻገርን።